What's up, Dylan? Welcome to Ethiopia. My people and I are beyond excited to have you here. You are about to experience one of the most beautiful countries in the world, full of culture, history, food, music, energy, and unforgettable people. Big shout out to ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአዲስ ሚዲያ ተከታታዮች፣ አዲስ ስም አዲስ እይታ አዲስ መረጃዎችን ይዞ ወደ እናንተ ብቅ ያለው አዲስ ሚዲያ ነው። ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ እጅግ አንገብጋቢና ትኩስ መረጃዎችን ይዘንላችሁ ቀርበናል። የዜና አርዕስቶችና ዜናዎቻችን ታዋቂው ኢትዮጵያዊ ቲክቶክ የኮከብ አዶናይ ዓለም አቀፉን ታዋቂ የእንግሊዝ የዜና አቅራቢ ዴላን ፔጅን አዲስ አበባ ይዞ በመግባት ከተማዋንና ባህላችን እያስተዋወቀ ይገኛል። የጉብኝቱ ሚኒስትር እና ዝርዝር መረጃ አለ። በሀገር ውስጥ የተሰሙ ሌሎች ወቅታዊ ጉዳዮችና በማህበራዊ ሚዲያ ላይ ሰፊ መነጋገሪያ የሆኑት አዳዲስ ሁነቶች እንዲሁም በዓለም አቀፍ መድረክ ትኩረት የሳቡ የቴክኖሎጂ እና የፖለቲካ ሁነቶችን በሰፊው እንቃኛለን። እስከ ዜና ፍጻሜው ድረስ አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ አሁኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ወደ መጀመሪያውና ወደ ዋናው ሰበር ዜናችን እናልፋለን። በማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሚሊዮን የሚቆጠሩ ተከታዮች በማፍራት ቀዳሚ ስፍራ ላይ የሚገኘው ታዋቂው ኢትዮጵያዊ ይዘት አዘጋጅ አዶናይ ሌላ አስገራሚ ታሪክ ሰርቷል። በዓለም ዙሪያ ከ19 ሚሊዮን በላይ ተከታዮች ያሉትና ፈጣንና አጫጭር የዓለም አቀፍ ዜናዎችን በማቅረብ የሚታወቀው ዝነኛው የእንግሊዝ የዜና አቅራቢ ዴላን ፔጅ በአሁኑ ሰዓት በኢትዮጵያ አዲስ አበባ ይገኛል። ይህ ዓለም አቀፍ ማህበራዊ ሚዲያ ተጽዕኖ ፈጣሪ ወደ ኢትዮጵያ እንዲመጣ ሙሉ አምባሳደርነቱን የወሰደው አዶናይ ሲሆን ዴላን ፔጅ አየር ማረፊያ ከደረሰበት ሰዓት ጀምሮ እጅግ ደማቅ አቀባበል ተደርጎለታል። በአሁኑ ሰዓት አዶናይ ይህንን ዝነኛ ጋዜጠኛና የቲክቶክ ኮከብ በአዲስ አበባ ከተማ እያዘዋወረ የኢትዮጵያን ባህል፣ እንግዳ ተቀባይነት፣ ውብ መዳረሻዎችና የኢትዮጵያ ቡና እያስተዋወቀ ይገኛል። ዴላን ፔጅ በማህበራዊ ገጹ ላይ ባጋራቸው ምስሎችና ቪዲዮዎች በኢትዮጵያ ሕዝብ እንግዳ ተቀባይነትና በአዲስ አበባ ውበት እጅግ መደመሙን ገልጿል። በተለይም ባህላዊ ምግቦች ሲቀምስና ታሪካዊ ቦታዎችን ሲጎበኝ የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆነዋል። ይህ ጉብኝት ለኢትዮጵያውያን ቱሪዝም እና ዲጂታል ዲፕሎማሲ ትልቅ ድል ነው ተብሏል። አዶናይ የሀገሩን ገጽታ ለዓለም ለማስተዋወቅ ያደረገው ይህ ጥረት በብዙሃኑ ዘንድ ከፍተኛ አድናቆትን እያስገኘለት ይገኛል። የዚህን ጉብኝት ዝርዝር መረጃና ቀጣይ የሚለቀቁ ልዩ ቪዲዮዎችን ተከታትለን የምናደርሳችሁ ይሆናል። You are about to experience one of the most beautiful countries in the world, full of culture, history, food, music. ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ በአዲስ አበባ ከተማ እየተከናወኑ ያሉ የኮሪደር ልማትና የከተማ ውበት ስራዎች አሁንም በከፍተኛ ፍጥነት መቀጠላቸው ተሰምተዋል። ከተማዋን ለነዋሪዎቹ ምቹና ዓለም አቀፍ እንግዶች ሳቢ ለማድረግ እየተሰሩ ያሉ የፓርኮች፣ የብስክሌት መንገዶችና የዲጂታል መሰረተ ልማቶች አዲስ አበባን በአዲስ መልክ እየቀየራት ይገኛል። ይህ ስራ በተለይ እንደ ዴላን ፔጅ ያሉ ዓለም አቀፍ እንግዶች ወደ ሀገር ውስጥ ሲገቡ መልካም ገጽታን ለመገንባት ትልቅ አስተዋጽኦ እያበረከተ መሆኑን ታዛቢዎች ይናገራሉ። በዓለም አቀፍ ዜናዎቻችን ደግሞ የአርቲፊሻል ኢንተለጀንስ ቴክኖሎጂ እድገት በዓለም አቀፍ የዲጂታል ሚዲያ እና በስራ ፈጠራ ላይ እያመጣ ያለውን ተጽዕኖ የብዙዎችን ትኩረት ስቧል። ታዋቂው የቴክኖሎጂ ኩባንያዎች አዳዲስ የቪዲዮ እና የጽሁፍ ማመንጫ ቴክኖሎጂን ይፋ እያደረጉ ሲሆን ይህም የወደፊት የሰው ልጅ የስራ ዘይቤ ሙሉ በሙሉ ሊቀይረው እንደሚችል ተገልጿል። በተለይም በቪዲዮ ፈጠራ ላይ ያሉ ወጣቶች እነዚህን ቴክኖሎጂዎች በመጠቀም ጥራታቸውን እንዲያሳድጉ ተመክረዋል። የተወደዳችሁ የአዲስ ሚዲያ ተከታታዮች ለዛሬ ያዘጋጀንላችሁ ሰፊ መረጃዎች እነዚህን ይመስሉ ነበር። የታዋቂው ቲክቶከር አዶናይ እና
የእንግሊዙ ዜና አቅራቢ ዴላን ፔጅ በአዲስ አበባ በሚያደርጉትን ቆይታ አዳዲስ መረጃዎች እየተከታተልን የምናቀርብላችሁ ይሆናል። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ቻናላችን አዲስ የሆናችሁ ደግሞ አዲስ ሚዲያን ሰብስክራይብ በማድረግ የቤተሰባችን ቋሚ አባል ይሁኑ። በሌላ አዲስ ቪዲዮ እስከምንገናኝ ሰላም እና ጤና ለሀገራችን። መልካም ጊዜ።